ብዙዎቻችን ሳንድሮ ቶናሊን ሬት የምናደርገው ቤዝድ ኦን ሂስ ፓሲንግ ኳሊቲ ነው። በጣም ብዙ ፕሮግሬሲቭ ፓሶችን ማድረግ ይችላሉ። በዛ ላይ ደግሞ በጣም አኩሬትድ እና እየተመጠኑ ናቸው። ነገር ግን ከዚህ ውጪ በጣም ብዙ አንደርሬትድ የሆኑ ፊቸሮች አሉት። ዋነኛው ደግሞ እዚህ ጋር የምትመለከቱት ፉቴጅ ላይ እንታዘባለን። ተመልከቱ። ተጋጣሚው ምን እያደረገ ነው? ዲፌንድ እያደረጉ ያሉት በጣም በዲፕ ብሎክ ነው። እያንዳንዱ ተጫዋች ወይ ተጫዋቹን ማርክ አድርጓል ወይ ዞኑን በአግባቡ እየተከላከለ ነው። ሳንድሮ ቶናሊ እዚህ ጋር ብቻውን ቆሟል። እነሱ አንቲሲፔት እያደረጉ ያሉት ወይም ኢሚዲየት ችግር ነው ብሎ እያሰቡ ያሉት ይሄ ተጫዋች ክሮስ ሊያደርግ ይችላል እነ ዳምበርን ምናምን ነገር ኤሪያል ትሪት ናቸው ብሎ እነሱን እየተከላከሉ ነው። ሳንድሮ ቶናሊ ግን ሌላ ሀሳብ አለ። እንደምትመለከቱት ቀስ ብሎ አድቫንስ ያደርጋል። እዚህ ጋር መመልከት ያለባችሁ ቦዲ ፖስቸሩን። ቦዲ ፖስቸሩን ካያችሁት ፕሬሸር ኢንቫይት ያደርጋል። አክቹአሊ ፕሬሸር ኢንቫይት ያደርጋል ማለት ያው አንዱ ተጫዋች ዘሎ እሱ ማርክ እንዲያደርጉ ያስገድዳል። ከዛም በኋላ ላይ ግን እዚህ ጋር አንድ ነገር ኢሉዥን እየሸጠለት ነው። ምንድነው? እዛ አላቀብለው ነው። እዚህ ጋር ካያችሁ ጆኤሊንተን ምን እያደረገ ነው? ወደዛ አፍ ስፔሱ እየሮጠ ነው። ለሱ ሰጧለሁ የሚል ሀሳብ ይሰጣል። በዚህም አንደኛ የጆኤሊንተን ማርከር ያጃጅሏል። ሁለተኛ ደግሞ እዚህ ጋር እሱን ለመያዝ ጃምፕ ያደረገውም ተከላካይ ቦዲ ፖስቸሩን ወደዛ እንዲያመዝን ያደርገዋል። ነገር ግን ሳንድሮ ቶናሊ ሌላ ሀሳብ ነበረ። ስዊፍትሊ ምን ያደርጋል? አቅጣጫውን ይቀይርና ወደዚህ ስፔሶች አድቫንስ ያደርጋል። ከዛም በኋላ ላይ እዛች ጋር ከጓደኛው ጋር ወይም ከቲሜቱ ጋር ኮምባይን አድርጎ በቀላሉ ይሄን ብሎክ ሰብሮ አንዲሽ ነገር መፍጠር ይችላሉ ማለት ነው። ከዚህ ምን ይዞ ዋነኛው ቁም ነገሩ ምንድነው? ልጁ ሲያጠቃ በጣም ታይሚንጉ በጣም አሪፍ ነው። ቀደም ብሎ ጃምፕ አድርጎ ቢሆን ወይ ተጫዋቾቹ መተው ማርክ ያደርጉታል። ቢዘገይ ደግሞ ኦሬዲ ፓሲንግ ኦፕሽኖች ወይም እንደዚህ ትሪቶች በደንብ ይያዙ ነበረ። ዲፌንሳቸውም ሴተል ያደርግ ነበር እና እንዳልኳችሁ እንደዚህ ማድረጉ በጣም ኦኬዥናል እንዳይመስላችሁ። በጣም ሁሌ ደጋግሞ ኮንሲስተንትሊ ነው የሚያደርገው። በነገራችን ላይ ቶናሊ በጨዋታ 50 ፓሶችን አቬሬጅ ያደርጋል። ከዛ በላይ ምን እንደሚያስገርም ታውቃላችሁ? 85% አኩሬት ናቸው። 85% አኩሬት እኮ ማንኛውም ተጫዋች ያስመዘግባል። ካዝሚሮን ቢሆን ሊያስመዘግብ ይችላል። ነገር ግን 85% ከ50 ፕሮግሬሲቭ ፓሶች ናቸው፣ ወደፊት የሚሄዱ ፓሶች ናቸው። በጣም ልጁ ሬርሊ ነው ወደ ጎንና ወደ ሳይዶች ወይም ወደ ኋላ ፓስ የሚያደርገው። እቺኛዋ ፉቴጅ ደግሞ ኮምፕሊትሊ ዲፈረንት ሳይድ ኦፍ ሂዝ ጌም ታሳየናለች። ነገር ግን ኢንተለጀንሱ ዘሴም። እስቲ ተመልከቱት። እንደምታዩት ድሮፕ ሲያደርግ አካባቢውን በደንብ እስካን እያደረገ ነው። በዚህችም ብዙ ዳታ ይሰበስባል። አንደኛ ከጀርባ ያለው ትራከር ማለት ነው። ሁለተኛ ደግሞ ከፊት ለፊቱ ያሉት አጥቂዎች ምን እያደረጉ ነው፣ የቱ ጋር የተቀመጡት የሚሉትን ዳታ ይሰበስባል ማለት ነው። ይሄ በጣም ቤዚክ ነገር ሊመስል ይችላል። ነገር ግን በጣም ትራንስፎርማቲቭ እና ኢፌክቲቭ የሆነ ነገር ነው በጨዋታ። እንደምታዩት ድሮፕ ያደርጋል። አንዱ ማርከር ሲከተሉ ምንም ራሽ አያደርግም ወይም ኳሷን ለመቀበል አይንገበገብም። በዝግታ ነው ክራሽ እያደረገ ያለው። ከዛም በኋላ ላይ ልክ እንደምትመለከቱት ኳሷ ስትከፈት ኳሷ እንደተሰጠው ነው ሁሉም ሜንታል ኢሜጁን ጭንቅላቱ ሰርቶታል። የቱ ተጫዋች የቱ ጋር እንዳለ ቅድም ስካን ሲያደርግ ስለሰራው አሁን ምንም አያሳስበው። እንደምታዩት እንደዛ ድሮፕ ሲያደርግ ደግሞ አብሮ አንድ ማርከር ይዞ ይመጣል ማለት ነው። በዚህ መሃል ማን ይከፈታል? አንድ ኦፕሽን ወይም ፓሲንግ ኦፕሽን ይከፈታል ማለት ነው። ወይም ፓሲንግ ሌን ይከፈታል እንደምታዩት። እሷን ፓሲንግ ሌን ምን ያደርጋታል? ኢሚዲየት እንደተሰጠው ኢሚዲየትሊ ነው። ምንም ወደ ጎን የለም። በቃ የፈጠነ ለቀቀላችሁ። ኒውካስትል ወደ ፒኤስጂ የፋይናል ሰርድ ተሸጋገረ ማለት ነው በዚህ መልኩ። እና እንዳልኳችሁ ቅድም ከ85% በላይ ፓሲንግ አኪሬሲ ሜንቴን የሚያደርጉ እንደዚህ አይነት ፓሶች እያደረገ መሆኑ በጣም ያስገርማል። እና በሃይስት ሌቭል ስትጮት እኔ እንደማስበው ምን ያህል ኳሱን ትይዛለህ የሚል ነገር የድሮ የቆረ ጉዳይ ነው። በፍጥነት እንዴት ፕሬሸሮቹን በአንድ ፓስ ኤስኬፕ ታደርጋለህ ነው የዲሲዥን ሜኪንግ ጉዳይ ነው ብዬ አስባለሁ። በሁለቱ ፉቴጆች ብቻ ቶናሊ እንዴት ስፔሶችን ኤክስፕሎይት ሲያደርግ ኤክስፐርት እንደሆነ፣ ተከላካዮችን እንዴት ማኒፕሌት እንደሚያደርግና ጨዋታውንም እንዴት እንደሚያፈጥን በዚህ ፈጣን ውሳኔዎቹ ተምረናል ብዬ አስባለሁ። ከኡጋርቴ ጋር ያመሳስለዋል ብዬ የማስበው ወርክ ሬት ይመስለኛል። ኬስ በጣም ታታሪ የሆነ ተጫዋች ነው። ከኳስ ውጪ በጣም ይለፋል። አሁን በፉቴጅ እንመለከተዋለን እና ምንድነው ጉልበቱንም ለመጠቀም ሄዚቴት አያደርግም ወይም አያቅማማም፣ ይጠቀማል አስፈላጊ በሆነ ሰዓት ውስጥ። ግን ከኡጋርቴ የሚለየው እዚህ ጋር ነው። ሲጠቀም ፋውል ቴክኒካል የሆነ ፋውል ዝም ብሎ አይበረግራቸውም ተጫዋቾች እና የበለጠ ቴክኒካል። እስቲ እዚህ ጋር ተመልከቱት። እቺን ፉቴጅ ምን ያህል ዲፌንሲቭ አትሪቢዩቱ ላቅ ያለ እንደሆነ ታስረዳናለች። እንደምትመለከቱት ተጫዋቹን አፕሮች እያደረገ ያለው በዝግታ በጣም እየፈጠነበት አይደለም። ሁለተኛ ደግሞ ተጫዋቹን እየቀረበበት ያለው አንግል እንደምታዩት አንግሉ ተጫዋቹ ወዴት ሊሄድ ነው የሚለው ነገር እየመረመረና ምናልባት ቀላል የሆኑ ፓሲንግ ሌን ወይም መሮጫ ሌኖችን እየዘጋበት ያለ ይመስለኛል። አሁን ቁም ነገሩና ሲከላከል ኢንተለጀንሱ ያለው ተጫዋቹ እዚች ጋር አንደኛ ኢንተለጀንስ ማሳያ በጣም ኦቨር ኮሚት አያደርግም። ተጫዋቹን በቃ አያሳደውም፣ በግድ ልውሰድብህ አይሉም። ወደ ፕሪዲክትብል የሆነ ፓስ ወደሚገመት አቅጣጫ አንኮንፈርተብል አጥቂው ወደማይመቸው አቅጣጫ እንዲሄድ እያደረገው ያስገድዷል። እንደምታዩት ልክ ወደዛኛው እዚያ ሳይቶ እዛ ለመሄድ ሲሞክር ቶናሊ በዝግታ ሰውነቱን አድጀስት ያደርጋል። ተመልከቱ፣ አያችሁት? ከዛም በኋላ ላይ በዛኛው እግሩ ራሱ አይደለም የሚቀበለው፣ በቀኝ እግሩ ወይም ባክ ሌጉ ባለው
በቀጥታ ኳሷን ንጥቅ ነው የሚያደርገው። ይሄ ከፍ ያለ ኢንተለጀንስ ነው፣ ትክክለኛ ዲፌንሲቭ ብቃትና አዌርነስ ነው ብዬ አስባለሁ። ዲፌንሲቭሊ ጋይስ ቁጥሮችም ልክ እንደ ፓሲንግ ናቸው። በ10 ጨዋታዎች 50 ጊዜ ኳሷን ሪከቨር ያደረገና በአውሮፓ ታላላቅ ቁጥሮች ካሉ ተጫዋቾች ውስጥ አንዱ ነው እና ምን ያህል በዚህም አክቲቭ እና ኢፌክቲቭ እንደሆነ መረዳት እንችላለን ማለት ነው። ሶ ይብዛም ይነስም አንድ ፉቴጅ ተጠቅመን ግን የተጫዋቹ ላቅ ያለ አንቲሲፔሽን፣ ቦታ አያያዝ፣ ጨዋታውን በፍጥነት አንብቦ ነገሮች ሳይፈጠሩ ለማስቆም የሚያደርገውን ጥረት ታዘበናል ብዬ አስባለሁ። ልጁ የሚመጣው ወደ ማንቸስተር ዩናይትድ ነው። ዌል አትሊስት ኮንቴክስታችን ልጁ ወደ ማንቸስተር ዩናይትድ ይመጣል በሚል ነው እና ታዲያ አንዳንድ ጥያቄዎች መመለስ አለብን። ማንቸስተር ዩናይትድን ይመጣል፣ ካዝሚሮንስ ምናልባት ወጪው እሱ ነው፣ እሱን ይተካል ወይ የሚለው ነገር ነው። ከሁለተኛው ጥያቄ ስጀምር ኦብቪየስሊ በካዝሚሮ ያክል ሳንድሮ ቶናሊ በጣም ፊዚካሊ ዶሚናንት ተጫዋች አይደለም እና ፒውር የሆነ ዲፌንሲቭ ፕሬዘንስ የለው። የሚያመጣው ነገር ግን የራሱ ሴቶች አሉ እንዳልኳቸው። አንደኛ ኮንትሮል ነው። ካዝሚሮ ያው የቶናሊን ያክል ኮንትሮል አይሰጠ፣ ከዛ ይልቅ የበለጠ አግሬሲቭ ነው እና የአየር ላይም ሆነ ግራውንድ ዱሎችን በላቀ ሬት ያሸንፍልሃል። ቶናሊ ግን ምንድነው ጌሙ ላይ የሚጨምርለት ለማይክል ካሪክ ወይ ለማንኛውም መጪው ኮች የሚሰጠው አንድ ነገር ያው ባለው ላቅ ያለ ፖዚሽኒንግ ጌሙን በኢንተለጀንት እና ቴምፖን በስርዓት መቆጣጠር ይችላል። ሶ ሌትስ ሴይ አዲሱ ማናጀር ወይም ሚካኤል ካሪክ 4-3 ነው የሚጠቀሙት እንበል። ሶ ሳንድሮ ቶናሊ ምን አይነት ተጫዋች ነው የሚሆነው ብለን ስናስብ ሳንድሮ ቶናሊ ምንድነው የሚያደርገው? በጣም በጥልቀት ይመለሳል። እንደ ዲፌንሲቭ አንከር ወይም እንደ ካዝሚሮ ዲፐስ እንትን ሳይሆን በጥልቀት እየተመለሰ ምንድነው የሚያደርገው? ለምሳሌ እዚህ ጋር አጠገቡ ያው ብሩኖ ፈርናንዴዝ እና ኦፍ ኮርስ ኮቢ ማይኖ ይኖራል። እነዚህ እሱ ምንድነው ከተከላካዮቹ ኳስ እየተቀበለ ለነዚህ ሁለቱ ተጫዋቾች ማደራጀት ይችላል። በቃ እንደ ኮኔክተር አክተር ያደርግ ይችላል በ4-3-3 ቅርጽ ማለት ነው። ሶ ለዩናይትድ ትክክለኛ ተጫዋች የሚያደርገው ዋነኛው ሴቱ ደግሞ ይሄ ነው። እንደዚህ እንደ ኮኔክተር አድርጎ መጫወቱ ወይም ማይክል ካሪክ ሌትስ እንደ ኮኔክተር ሲያጫወቱ ምንድነው የሚያደርጉ ኳሶቹን በነፃነት ይቀበላል። ማንቸስተር ዩናይትድ ላለፉት ጊዜያት ምንድነው እነዚህ መሀል ላይ አንዳንዴ ጨዋታዎችን ኮንትሮል ማድረግ ያቅታቸዋል። አንዳንዴ ደግሞ በጣም ሪላያንት ይሆኑ ነበር። ካስታውሱ ብሩኖ ፈርናንዴዝ መቶ ኳሷን እንዲያደራጅ ይጠብቁ ነበር። ከዛ እዚህ እንደዚህ አይነት ስፔሶች ላይ በቃ የሚያጠቃ ተጫዋች እንዲጠፋ ያደርግ ነበረ ማለት ነው። ሶ አሁን ቶናሊ መምጣቱ ምንድነው በሁለቱ መካከል እንደ ኮኔክተር ያገለግላል። ሶ ኦፍ ኮርስ ቶናሊ ለማንቸስተር ዩናይትድ በዚህ አትሪቢዩቱ ሳቢያ በጣም አይዲያል ተጫዋች ያደርገዋል። ጥያቄ የሚነሳው ጋይስ እንዳልኳችሁ በካዝሚሮ ቦታ ነው። ልክ ካዝሚሮ እንደምታውቁት ሎን ዲስትሮየር ነው። እየወጣ ኳሶችን ከመከላከል ውጪ ማስቆም ይችላል። ዱኤሎችን በቃ በተደጋጋሚ ሁኔታ ማሸነፍ ይችላል። ቶናሊ ግን ምንድነው ጋይስ ስትራክቸርሊ ዲፔንዳንት ነው። በእርግጥ እንዳልኳችሁ ቀደም ሲል በፖዚሽኒንጉ ሳቢያ ባለው ጌም ሪዲንግ ሳቢያ ነገሮች ሳይፈጠሩ ማስቆም ይችላል። ግን ሎን ዲስትሮየር አይደለም። እንደ ካዝሚሮ በጣም ታግሎ ምናምን ማሸነፍ የሚችል አይነት ተጫዋች አይደለም። ስለዚህ የካሪክ ስራ ነው ይሄን በሱ ዙሪያ ስትራክቸሩን ማመቻቸት በጣም ለሱ ግዴታ ነው ብዬ አስባለሁ። ታዲያ ለማንቸስተር ዩናይትድ ቪዲዮን ከመዝጋቴ በፊት ለማንቸስተር ዩናይትድ ደጋፊዎች አንዳንድ ጥያቄ ማቅረብ እወዳለሁ። ልጁ ለማንቸስተር ዩናይትድ ይመጥናል ወይ? ሁለት ደግሞ ለማንቸስተር ዩናይትድ ያለበትን የአማካይ ችግር ሊፈታ ይችላል? ዋርተን አንደርሰን ባይመጣ እሱ ብቻውን በቂ ፈራሚ ነው ብላችሁ ታስባላችሁ? ካዝሚሮንስ ሊተካ ይችላል? እኔ ያው ባይተካም ጸንቻለሁ። ራሱን የቻለ ተጫዋች የራሱ አትሪቢዩት ያሉት ተጫዋች ነው። በራሱ አቁም ለራሱ ለቡድኑ የሚሰጠው ነገር አለ ብዬ ነው ማሰበው። እንደ ካዝሚሮ አይነት ሎን ዲስትሮየር ካጠግቡ ግዴታ ነው ብዬ አምናለሁ። የእናንተ ሀሳብ ግን ምንድን ነው? ኮመንት ሴክሽን ላይ አስቀምጡልኝ። በነገራችን ላይ ዩቲዩብ ላይ የተመለስኩት ትንሽ ከቆይታ በኋላ ስለሆነ ያው በቻላችሁት አቅም ለወዳጅ ዘመዶቻችሁ ሼር እያረጋችሁ ላይክ እያረጋችሁ ገጼን እንድትከታተሉልኝ በአክብሮት ጠይቃለሁ። አመሰግናለሁ። ይመቻችሁ።